ሰው ሆይ ዛሬ ምን ሰምተሃል? ዛሬ የምንሰማቸው የምናነባቸውና የምናያቸው በሚዲያ ወይም በተለያዩ ጋዜጦች ልብን የሚያርዱ የሚያሳዝኑ የሚያስደነግጡ ብዙ ነገሮች አሉ። ከነዚህም መካከል ጦርነት፣ ለቅሶ፣ ጎርፍ፣ ሰው ሰራሽና የተፈጥሮ አደጋ የየዕለት ዜናዎች ሆነዋል። ነገር ግን እነዚህ ሁሉ ወሬ ከመሆን በቀር ለአንተ ነፍስ የሚፈይዱልህ አንዳች ነገር የለም። ለነፍስህ የሚጠቅምህና የሚበጅህ መልካም የሆነ የፈጣሪህን የእግዚአብሔርን ቃል ማወቅና መታዘዝ ነው። ስለ ሰው መጽሐፍ ቅዱስ ምን ይላል? በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ሰው ባለመታዘዙ ምክንያት ኃጢአተኛ። የእግዚአብሔር ቃል ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 2 ላይ ሰው ከእግዚአብሔር የተለየበት ብቸኛው መንገድ ባለመታዘዙ ኃጢአተኛ ስለሆነ ብቻ ነው። ሌላ ምክንያት የለም። ሰው ከእግዚአብሔር ጋር ይነጋገር ነበር፣ ያወራ ነበር። ሰው ክብሩን ለቀቀ ከእግዚአብሔር ጋር የሚያወራበትን። ታዲያ ሰው ከኃጢአት እንዴት መዳን ይችላል? ኃጢአትን በመናዘዝ። ከኃጢአት መፈወሻ ብቸኛው መንገድ ንስሐ መግባትና ያለፈውን የኃጢአት መንገድ መተው ነው። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ እላችኋለሁ። አይደለም ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ጠፋላችሁ። ሉቃስ ወንጌል ምዕራፍ 13 ቁጥር 3። እግዚአብሔር አንተን ይወድሃል። እግዚአብሔር አንቺን ይወድሻል። እግዚአብሔር ግን ከሰው ልጅ የሚጠላው ኃጢአትን ብቻ ነው። ከኃጢአት መፈወሻ ብቸኛ መንገድ ኢየሱስ ክርስቶስ ለእኛ ለኃጢአተኞች እንደሞተ፣ እንደተሰቀለ፣ በሦስተኛውም ቀን እንደተነሳ በማመን ብቻ ነው። ኢየሱስ ክርስቶስ እውነተኛ የመዳኛ መንገድ ነው። ኢየሱስ ክርስቶስን በማመን ብቻ የሰው ልጅ ይጸድቃል። ኢየሱስ ክርስቶስ ለእኛ ለኃጢአተኞች ብቻ ነው የሞተው። ሰው ሁሉ በአንዱ በአዳም ምክንያት ኃጢአተኛ እንደሆነ በአንዱ በክርስቶስ ኢየሱስ በማመን ብቻ ይጸድቃል። ኮብልላ ነበረች ነፍሴ ከእግዚአብሔር መንገድ፣ በጣም የበደልኩኝ ኃጢአተኛም ነበርኩ፣ ግን አዳኜ ከላይ ፍቅሩን ሰጠኝ ሰላም፣ ልጁን ለኔ ልኩ አወጣኝ። ደሙን ለኔ አፍስሶ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ። የማረባም ብሆን አምላኬን የማያውቅ ልጁ ለኔ ወርዶ አወጣኝ። ሰው ከኃጢአት የሚነጻው በክርስቶስ ኢየሱስ ደም ብቻ ነው። የክርስቶስ ኢየሱስ ደም እንዴት ሊያነጻን ይችላል? በማመን እመን። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሮሜ ምዕራፍ 10 ቁጥር 9 ላይ። አሁን በክርስቶስ ኢየሱስ ለማመን ከወሰንክ ቀጥሎ ያለውን ጸሎት በመጸለይ ብቻ ወደ እግዚአብሔር መንግሥት የመግባት ዕድል ታገኛለህ። እስቲ የንስሐ ጸሎት አብረን እንጸልይ። እንዲህ በል: እግዚአብሔር ሆይ እኔ ኃጢአተኛ መሆኔን አውቄአለሁ። አሁን ግን ልጅህን ኢየሱስ ክርስቶስን ለመቀበልና ለመከተል ወስኛለሁ። የኢየሱስ ክርስቶስ የፈሰሰው ደም ከኃጢአት ሁሉ እንደሚያነጻ አምኛለሁ። ጌታ ኢየሱስ ሆይ አሁን ወደ ልቤ ግባ። ዓለምን፣ ሰይጣንን፣ ሥራውን ሁሉ ክጄ አንተን የሕይወቴ ጌታና አዳኝ አድርጌ ተቀብያለሁ። ስሜን በሕይወት መዝገብ ላይ ጻፈው። አሜን። በእርግጥ ይህንን ጸሎት ከልቦ ከጸለዩ መዳኑን አረጋግጠዋል። የእግዚአብሔር ልጅነትን ሥልጣን፣ የዘላለምን ሕይወት አግኝተዋል። መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንደዚህ ይላል: እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋርም እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ደጅ ማለት የሰው ልብ ነው። በደጅ ቆሞ የሚያንኳኳው ኢየሱስ ክርስቶስ ነው። እራት የክርስቶስ ወይም የሕይወት ቃል ነው። ኢየሱስ ክርስቶስ ወደ ልባችን የሚገባው ስንፈቅድለት ነው። ዘውትር ግን በልባችን ቆሞ ያንኳኳል። ነገር ግን ቀድሞ ያለፈውን ጸሎት አብረህ ከጸለይክ ኢየሱስ ክርስቶስ በእርግጥ ወደ ልብህ ገብቷል። ኢየሱስ ክርስቶስ በእርግጥ ወደ ልብሽ ገብቷል። ኢየሱስ ክርስቶስ የዘላለምን ሕይወት ሰጥቶሻል። አሁን በክርስቶስ ኢየሱስ ወደ እግዚአብሔር አብ የመግባት ሥልጣን አግኝተሃል። መጽሐፍ ቅዱስ ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ሮሜ 6:23 ላይ። የዘላለምን ሕይወት የማግኘው ብቸኛው መንገድ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ያድናል። ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። አሁን መዳኖን ካረጋገጡ ማድረግ ያለበት ነገር ስለ ዳኑበት እውነት መናገርና መመስከር ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ኢየሱስ እንደዚህ ብሎ ተናገረ: ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ጳውሎስ ለሮሜ ሰዎች ሲጽፍ በሮሜ ምዕራፍ 10 ቁጥር 9 ላይ እንደዚህ ይላል: ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። የመዳንህ ማረጋገጫው እውነት ስለ ክርስቶስ አዳኝነት መናገር ነው። ሰው ሆይ በእርግጥ እነዚህን ነገሮች በማድረግህ ትድናለህ፣ ለዘላለም ደግሞ የማያቋርጥ ሰላምና ደስታን ታገኛለህ። ያመነ ሰው ተስፋ ኢየሱስም እንዲህ አላቸው:
የማመንህን ተስፋ ኢየሱስ ክርስቶስ ላመኑት ተስፋ ሰጣቸው። የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይሄ ያመነ ሰው ተስፋው ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 እና በዮሐንስ ወንጌል ምዕራፍ 7 ቁጥር 35 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ሰላሜን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እነዚህን ነገሮች እውነት በእርግጥ አግኝታችኋል። ሰላምን፣ ደስታን፣ ፍቅርን፣ ሁሉ ነገር የጎደለ ነገር የለም። በክርስቶስ ውስጥ ሁሉ አለ። ምናልባት ለበለጠ መረጃ እነዚህን አድራሻዎች ይጠቀሙ። ሐዋሳ ታቦር ሕይወት ብርሃን ቤተክርስቲያን ስልክ ቁጥር 046 22 04 62 5 ሞባይል 09 16 05 70 19 ሞባይል 09 12 71 21 52 ሞባይል 09 16 83 32 87 ሞባይል 09 12 24 70 24 የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው የናዝሬቱ ኢየሱስ ክርስቶስ እውነተኛ የሕይወት፣ እውነተኛ የሰላም፣ እውነተኛ የፍቅር መንገድ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለሙ ሕያው ነው። ኢየሱስ ያድናል። የእኛ መከታ ኤልሻዳይ ምን ነገር የሚሰራው ሁሉ በእጁ ይቻለዋል፣ እንደ ፈቃዱ ያደርገዋል። የእኛ መከታ ኤልሻዳይ ምን ነገር የሚሰራው ሁሉ በእጁ ይቻለዋል፣ እንደ ፈቃዱ ያደርገዋል። ታላቅነቱን የተዳፈሩ የርቀትን ቃል የሰነዘሩ ዛሬ ጠውልገው ክብራቸው ረግፏል። የአምላክ ወገን ግን ወደ ድል አልፏል። የእኛ መከታ ኤልሻዳይ ነው።